ዘንድሮ አርሰናል ያልተጎዳበት ተጫዋች ነበር አልነበረም። ኦዲጋርድ አልተጎዳም፣ ሳሊባ አልተጎዳም፣ ጋብሪኤል ማጋሌስ አልተጎዳም። ሁለቱ ወሳኝ ተከላካዮቻቸውን አርሰናል አጥቶ አልተጫወተም። የኮሬስ አልተጎዳም። ጋብሪኤል ጄሱስ ከረጂበር ትንሽም ቢሆን ጉዳት አላጋጠመውም። በሁሉም ረገድ አርሰናል የጉዳት ሰለባ የሆኑ ተጫዋቾች ነበሩ። ያንን ጉዳቱን ያለውን ችግሩን ያስተካከለበት መንገድ የቡድኑ ስኳድ ዴፕዝ ጠንካራ ከመሆኑ ጋር ተያይዞ ነው። በእያንዳንዱ ቦታ ላይ ያሉትን አማራጮች ያቸው ጋብሪኤል ማርቲኔሊና ማድዌኬ ስንል ቡካዮ ሳካና ትሮሳርድ አሉ በመስመር ላይ ለሚደረጉ የማጥቃት እንቅስቃሴዎች። የኮሬስ ስንል ጋብሪኤል ጄሱስ ታምራዊ ተጫዋች ነው መጣ። 2 ጎል በሻምፒዮንስ ሊግ ያስቆጠረ ተጫዋች ነው። ያውም ኢንተር ሚላን ላይ ሳንሲሮ ላይ ሄዶ ማለት ነው። በአማካኝ ቦታ ላይ ያሉትን አማራጮች ያቸው ኦዲጋርድ፣ ኤበረቼ ኤዜ እንደውም ቦታ ጠፍቶ ኢታን ዋኔሪ ኦቨርቤንች እየሆነ አስቸገረ። በዚህ አርሰናል ምናልባት የመጨረሻውን ዋንጫ በሚያሳካበት ዓመት ወደ ማርሴይ እንዲሄድ ተደረገ። ስለዚህ ስኳድ ዴፕዙ ከባድ ነው። ተከላካይ ክፍል ጁሪያን ቲምበር፣ ሪካርዶ ካላፊዮሪ፣ ቤን ዋይት፣ ስኬሊ፣ ሳሊባ፣ ማጋሌስ፣ ሞስኩዌራ ምኑን ከምኑ በቃ አማራጩ ሰፊ ነው። ኢቨን እነዚህ ሁሉ ሲቸገሩ ኖርጋርድ አለ ወደ ኋላ መምጣት ይችላል። አማካይ ላይ ኖርጋርድ፣ ዙብሜንዲ፣ ዲክላን ራይስ፣ ሚካኤል ሜሪኖ 6 ቁጥር ላይ እንኳን መጫወት የሚችሉ አማራጮች ማለት ነው። ኦዲጋርድ፣ ኤዜ